በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ክርስቲያኖች እንደምን ቆያችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። መምህር ሰሎሞን ንጉሱ ነኝ። በሌላ ጠቃሚ ቪዲዮ መጥቻለሁ። ሚስቶች ለጌታ እንደምትገዙ ለባሎቻችሁ ተገዙ የሚለው የመጽሐፍ ቅዱስ ቃል ሴቶችን ዝቅ ወንዶችን ከፍ ማድረጉ ነውን? ምላሹን በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ አዲስ ነውና ሰብስክራይብ አድርጉት። ቪዲዮውን ደግሞ ለሁሉም እንዲደርስ ላይክ ሼር እንድታደርጉ አሳስባችኋለሁ። እንደምናውቀው በመጽሐፍ ቅዱስ ብዙ ጊዜ ሴቶች የሚሰናከሉበት የመጽሐፍ ቅዱስ ቃል ነው። ትጠቀማላችሁ። እስከ መጨረሻ ተከታተሉ። ብዙ ጊዜ ሴቶች በተለይ የዘመኑ ፌሚኒስቶች ሴታዊነትን የሚያቀነቅኑ ሴቶች የሚያነሱት ጥቅስ ብዙ ጊዜ የሚያነሱት ጥቅስ ይህንን ጥቅስ ነው ማለት ነው። ምንድን ነው የሚለው? ኤፌሶን ምዕራፍ 5 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ኤፌሶን ምዕራፍ 5 ላይ ማለት ነው። ሚስቶች ለባሎቻችሁ ተገዙ ሲል ሴቶችን ዝቅ ወንዶችን ከፍ ማድረጉ ነውን? እስኪ ወረድ ብለን እስኪ በደንብ ውስጡን ገልጸን እንግዲህ መጽሐፍ ቅዱስ አንዳንዱ ቃላት ድብቅ ናቸው፣ ትርጉም የሚያስፈልጋቸው ናቸው። አንዳንዱ ቃላት ደግሞ ግልጽ ናቸው። እንግዲህ ምንድን ነው የሚለው? በግዕዙ አንስትኒ ይትአዘዛ ለአምታት ይሆን ከመዘለ እግዚእነ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል። ተገዙ የሚለውን ቃል ብቻ በመያዝ ወንዶች ሚስቶቻቸውን እንደ ባሪያ፣ እንደ አገልጋይ፣ እንደ ሰራተኛ ይጠቀሙ። ሴቶች እንደ ባሪያ ናቸው፣ እንደ አገልጋይ ናቸው ብለው የሚያስቡ የዋሃን ብዙ ሰዎች አሉ። እንደዛ ግን አይደለም። ለጌታ እንደምትገዙ ለባሎቻችሁ ተገዙ ማለቱ ምን ማለት ነው? አንደኛ ተከባበሩ ሲላቸው ነው። መከባበር እንዳለባቸው ነው የሚገልጸው። አንዱ አንዱን ማክበር እንዳለበት፣ መከባበር እንዳለባቸው ለመግለጽ ነው። ሁለተኛ አንድ ሀሳብ እንዲሆኑ ለመንገር ነው። አንድ ሀሳብ፣ አንድ እቅድ፣ አንድ ሀሳብ። ምክንያቱም አንድ አካል ናቸው። ብእሲ ወብእሲት አሃዱ አካል፣ ባልና ሚስት አንድ አካል ናቸው። ከዚህ በኋላ ሁለት አይደሉም፣ አንድ አካል ናቸው ብሎ መጽሐፍ እንደተናገረ አንድ አካል እስከሆኑ ድረስ አንድ ሀሳብ እንዲኖራቸው እንደዚህ ያለ ማለት ነው። በሀሳብ እንዲስማሙ፣ አንዱ የአንዱን እሺ፣ አንዱ የአንዱን እንዲቀበል በሀሳብ አንድ እንዲሆኑ እንዲህ አለ ማለት ነው። ሁለተኛው በፈቃደኝነት አንዱ ለአንዱ እንዲታዘዙ፣ አንዱ ለአንዱ እንዲታዘዝ፣ ሚስት ለባሏ እንድትታዘዝ፣ ባልም ለሚስቱ እንዲታዘዝ ይህንን ቃል ተናገረ ማለት ነው። ተገዙ አለ ማለት ነው። ስለዚህ ይህ ቃል የሚገልጸው አንደኛ መከባበር እንዳለባቸው፣ አንዱ ለአንዱ ክብርን መስጠት እንዳለበት፣ ሁለተኛ አንድ ሀሳብ መሆን እንዳለባቸው፣ ሶስተኛ በፈቃደኝነት አንዱ ለአንዱ መታዘዝ እንዳለበት ለማስተማር ነው እንጂ ሴቶች እንደ ባሪያ እንዲገዙ፣ እንደ ሰራተኛ፣ እንደ አገልጋይ
እንዲገዙ፣ ወንዶች እንደ ነገስታት እንደ ንጉሶች፣ ሴቶች እንደ ሰራተኛ እንደ አገልጋይ እንደ ባሪያ እንዲቆጠሩ አይደለም አይደለም። ሁለቱም እኩል መሆናቸውን በዚህ ያረጋግጣል ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 ላይ በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። አያችሁ፣ በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ወንድ ያለ ሴት መኖር አይችልም። ሴትም ያለ ወንድ መኖር እንደማይችል ሁለቱም እኩል መሆናቸውን እኩል ድርሻ እንዳላቸው በዚህ ቁልጭ አድርጎ ገልጾ ተናገረ ማለት ነው። ሁሉም ከእግዚአብሔር ነው። ሁለቱም ከእግዚአብሔር ናቸው። ሁለቱም እኩል ድርሻ አላቸው። እኩል ኃላፊነት አላቸው። እኩል ክብር አላቸው ሲል ይገልጻል ማለት ነው። ስለተከታተላችሁ አመሰግናለሁ። ይህ ቻናል አዲስ ነውና ሰብስክራይብ አድርጉ፣ ኮሜንትም አድርጉ። ይህ ለሁሉም እንዲደርስ ለሌሎች እንዲደርስ ቪዲዮን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ። ይቆየን።